ዛሬ 3 ምርጥና ያልተሰሙ የአንቷን ቼሆቭ ታሪኮችን ይዤላችሁ የቀረብኩት እኮማን ነው የሙግት ሀሁና ቦት ጫማዎቹ ይሰኛሉ። የመጀመሪያው እኮማን ነው የተሰኘ ድንቅ ታሪክ ነው። ይኸው እኮማን ነው ደራሲ አንቷን ቼሆቭ፣ ትርጉም ገዛኸኝ መኮንን። ሴት ልጁን ለአንድ የታሪክና የጂኦግራፊ መምህር የዳረው የድርሰት መምህር ሰርጌይ ካፒቶኒች-አሃኔቭ ሽር ጉድ በስቶበታል። መቼም ሰርጉ ይቀረሽ የሚባል አይደለም። ለሰርግ የተጠሩት እንግዶች ቤቱን አጨናንቀውታል። በእንግዳ መቀበያ ክፍል ይዘፈናል፣ ይጨፈራል፣ መላው ቀልጧል። ከትምህርት ቤቱ ክበብ ተቀጥሮ የመጡት አስተናጋጆች ባለጅራታም ኮታቸውን አድርገው አዳፋ ነጭ ክራቫታቸውን አስረው ወዲያ ወዲህ ሲሉ ነፍሳቸውን አያውቁም። ጫጫታውና ህመምታው ያለማቋረጥ ይሰማል። በአንድ ሶፋ ላይ በመደዳ የተቀመጡት የሂሳብ መምህር፣ የፈረንሳይኛ መምህርና ረዳት ቀረጥ ሰብሳቢው በፍጥነት ያለመደማመጥ ያወራሉ። ለእንግዶቹ በህይወት እያሉ ስለሚቀበሩ ሰዎች ይተነትናሉ። በመንፈሳዊነትም ላይ ሐሳባቸውን ይሰነዝራሉ። አንዳቸውም ግን በመንፈሳዊነት አያምኑም። ብቻ በዚህ ዓለም ብዙ ከአይምሮ በላይ የሆኑ ነገሮች መኖራቸውን ሶስቱም ይመሰክራሉ። በሚቀጥለው ክፍል የሥነ ጽሑፍ መምህሩ ስለ አንድ ዘበኛ ለተጋባዡ ገለጻ ያደርጋል። አንድ ዘበኛ ወደሚጠብቀው ክልል የሚመጡ ሰዎች ላይ የመተኮስ መብት እንዳለውና እንደሚታወቀው በህብረተሰቡ የተገፉ ሰዎች ደግሞ በመስኮት አጮልቆ የማየት ልማድ እንደሚያጠቃቸው ማንም የሚያውቀው ጉዳይ መሆኑን ይናገራል። እኩለ ሌሊት ሲሆን የቤቱ ባለቤት የራት መሰናዶ ተጠናቆ እንደሆነ ለማረጋገጥ ወደ ማብሰያው ክፍል ሄደ። ማብሰያ ክፍሉ ከዳክዬ ከዚህና ከሌሎች ስጋ ጥብስ በሚፈጠረው ጠረንና ጢስ ታውዷል። በሁለት ጠረጴዛዎች ላይ የምግብ ማቅረቢያዎች፣ መጠጦችና ጣፋጭ ምግቦች ውበት ባለው መንገድ ተሰበጣጥረው ተቀምጠዋል። ጎኑ ላይ ገርዳሳ ሸብ ያደረገ በርሜል የምትመስለውና ቀይ ፊት ያላት አብሳይ ማርፋ በጠረጴዛው ዙሪያ ወዲያ ወዲህ ተፍተፍ ትላለች። ትልቁ ዓሣ የት አለ ማርፋ? አለ አሃኔቭ በጉጉት እጁን እያፋተገና ከንፈሮቹን አጣብቆ በመልቀቅ የሚል ድምጽ እየፈጠረ። እንዴት ያለ አስጎምጂ ገበታ ነው ባክሽ! አንድም ሳታስቀሩ ብሉኝ ይላል እኮ። አሁን ቶሎ በይ ትልቁን ዓሣ አሳየኝ አላት። ማርፋ ወደ አንድ አግዳሚ ሄደችና በጥንቃቄ በዘይት የራስውን የጋዜጣ ቅዳጅ ገለጠችው። ከጋዜጣው ስር በማይታመን ሁኔታ የተሰናዳና ዙሪያውን በቃሪያ በካሮት የተሸላለበ ትልቅ ስታርጅን የተባለ ዓሣ ብቅ አለ። አሃኔቭ አይኖቹን አላመነም። በጣም የሚያስጎመዥ አቀራረብ ያለው ትልቅ ዓሣ አይኖቹ ስር ተጋድሞ ሲያይ በአንዴ ፊቱ በደስታ በራ። እንግዶቹ እንዴት እንደሚደሰቱ ታሰበው። ለጥቂት ጊዜ ፈዞ ከቆመ በኋላ እጆቹን በደስታ እያፋተገ በድጋሚ ከንፈሮቹን የመሳሚያ ያክል አጣብቆ ለቀቃቸው። አሃ እንዴት ያለ ውብ ፍቅር አሳሳም ነው! ለመሆኑ ማን ነው እንደዚህ እየሳመሽ ያለው ትንሿ ማርፋ? የሚል ድምጽ ከሚቀጥለው ክፍል ተሰማ። ወዲያው በሩ ላይ የረዳት መምህሩ ቫንኪን ቁመና ብቅ አለ። ማን ነው እሱ? አንተ ነህ እንዴ አሃኔቭ? ስላገኘው በጣም ደስ ብሎኛል። በጣም ጥሩ አባት ነህ ለማለት እገደዳለሁ። እየሳምኳት አልነበረም አለ አሃኔቭ ግራ በመጋባት። ማን ነው እንዲህ ብሎ የነገረ? አንተ ቂል፣ ከንፈሮችን ነው አጣብቄ የለቀኩት። ዓሣውን ስላየው መደነቄን ለመግለጽ ያደረኩት ነው፣ ሌላ እንዳይመስልህ። ሞኝን ፈልግ ባክህ በማለት ቫንኪን የፌስ ሳቅ ሳቀ። አሃኔቭ ብልጭ አለለት። ማቆም አለብኝ አለና ለራሱ ወይኔ ይህ አቃጣሪ አሁን ሄዶ ስሜን ያጠፈዋል፣ በከተማው ሁሉ ክብሬን ያዋርዳል ይህ አውሬ ሲል አሰበ። ከዚህ በኋላ በፍጥነት ወደ እንግዳ መቀበያው ክፍል ሄደ። ቫንኪንን በክፍሉ የት ቦታ እንዳለ በጥድፊያ አድነው ገባ። ከፒያኖ አጠገብ ቆሞ በደስታ እየተፍነከነከ ለተቆጣጣሪው ሚስትህ አንዳች ነገር ያንሾካሹክላታል። እሷ ትስቃለች። ስለኔ ነው የሚያወራው ይሄኔ ሲል አሰበ አሃኔቭ። ስለኔ የውሸት ጣቃውን ይቀደድላታል። እሷ ትሰማለች፣ አምነዋለች። ልክ ነው። በፍጹም ላቆመው ይገባል። ለሁሉም ሳይነዛው በፊት መቆም አለበት። ማንም እንዳያምነው መከላከል ይኖርብኛል። ለሁሉም ዞሬ ነገራቸውና ያኔ የሐፍረት ሸማውን ይከናነባታል። ሾካካነቱንም ማንም ያውቅበታል። አሃኔቭ ራሱን አከክ አደረገና በመጣለት ሐሳብ ተደስቶ በቅድሚያ ወደ ፈረንሳይኛ መምህሩ አመራ። እራት መሰናዳቱን ለማየት ወደ ማብሰያው ቤት ሄጄ ነበር ሲል ጀመረ። መቼም ዓሣ ወዳድ መሆንን አሳምሬ ያውቃለሁናም ስታርጅን የተባለ ከአንድ ያርድ ከግማሽ በላይ የሚረዝም ዓሣ አዘጋጅቻለሁ ውድ ወዳጄ አለና ንግግሩን በሳቅ ገታ ካደረገ በኋላ በነገሬ ላይ አንድ ነገር ሳልነግር ረስቸው። አሁን ዓሣውን ላይ ወደ ማብሰያው ክፍል የሄድኩ ጊዜ አንድ ታሪክ ተፈጥሮ ነበር። ማብሰያው ክፍል እንደሄድኩ ዓሣውን ተሰናድቶ ሳየው በደስታ ከንፈሬን አጣብቄ እለቅልሃለሁ። በዚያው ቅጽበት ያ ጅል ቫንኪን ለምን አይደርስምና ምን አለ መሰለ? ለካ እዚህ የመጣው ለመሳሳም ኖሯል
እስቲ ያስበው ምን አይነት ቂል እንደሆነ። እስቲ ያቺን እዚህ ግባ ማትባል አብሳይ ማርፋን እንዴት ልስም እችላለሁ? ሾካካ ዓሣ። ማን ነው ሾካካ ዓሣ ሲል የሂሳብ መምህሩ ጠጋ ብሎ ጠየቀ። ያ ነዋ ቫንኪን የሚሉት። ወደ ማብሰያ ክፍል ሄድልሃለሁ በማለት የቫንኪንን ታሪክ ዘርዝሮ ነገረው። በጣም ነው ያስገረመኝ። ሾካካ ሙት እልሃለሁ ከማርፋ ይልቅ እንጃ ውሻ ዓሣም ብትለኝ እመርጣለሁ ሲል አከለ ሐኒፍ። ዙሪያውን ሲቃኝ ረዳት ቀረጥ ሰብሳቢውን አየው። ስለ ቫንኪን እያወራን ነበር እባክህ። እንዴት ያለ ሾካካ መሰለህ እንዴ! ማብሰያ ክፍል መጥቶ ነበርና ከማርፋ ጋር ያየኛል። ከዚያ መጣልህና የሌለ ታሪክ ፈጥሮ ይነዛ ጀመር። ለምን ትስማታለህ አለኝ። መቼም ብዙ ግፎ መሆን አለበት እንጂ በጤናው አይደለም። ማርፋን ከምስም ዳክዬ አብስዬ ብስም እመርጣለሁ አልኩት። ደግሞ አትርሳ የራሴ ሚስት አለኝ አንተ ሞኝ ስለው ሳቀብኝ። ማን ሳቀብህ? መንፈሳዊ ትምህርት የሚያስተምሩት ቄስ ለመስማት ወደሱ እየቀረቡ። ቫንኪን ነዋ ታውቃለህ። ማብሰያ ክፍል ውስጥ ቆሜ ወደ ተዘጋጀው ትልቅ ዓሣ እያየው ነበርና እያለ በግማሽ ሰዓት ገደማ ውስጥ ተጋባዡ እንግዳ በሙሉ ስለ ቫንኪንና ስለ ስታርጅኖ ዓሣ አጋጣሚ ያወቁ። አሁን ይንገራቸው ሲፈልግ በማለት እጁን እያፋተገ አሰበ። እስቲ ይንገራቸው። ልክ ፈጠራውን መተረክ ሲጀምር በቃ ይህን የማይታመን ዝባዝንኬን አታላዝንብን፣ ስለ ሁሉም ነገር አውቀናል ይሉት የለ። ባደረገው ነገር ሐኒፍ እጅጉን ስለረካ 4 መለኪያ መጠጥ አከታትሎ ጠጣ። እንግዶቹን በሰላም ከሸኘ በኋላ ወደ አልጋው ገባና ነገ ስለዚያ ሰበበኛ ዓሣ ጉዳይ ምንም እንደማይፈጠር ማሰብ ጀመረ። ነገር ግን ማን ያውቃል? ሰው ያስባል እግዚአብሔር ይፈጽማል ነው ነገሩ። ክፉ ምላስ ስራውን መስራት ቀጠለ። ስለዚህ የሐኒፍ መከላከያ የሚረባ አልሆነም። በእርግጥ ለመናገር ከሳምንት በኋላ ልክ ሮብ ዕለት ከ3ኛው ክፍለ ጊዜ ቀጥሎ ሐኒፍ በመምህራን ክፍል ውስጥ አንገቱን አቀርቅሮ ቆሞ ቬስኪን የተባለ ተማሪው ስለገጠመው ችግር ያስባል። ድንገት የትምህርት ቤቱ ርዕሰ መምህር መጣና ወደ ጥግ ወስዶት ሰማህ ሐኒፍ ምን መሰለ በማለት ርዕሰ መምህሩ ሊናገር ጀመረ። ይቅርታ ልታደርግልኝ ይገባል ምክንያቱም አይመለከተኝምና፣ እንደ ማንኛውም ሰው ግን እንድታውቅ የማድረግ ግዴታ አለብኝ። አንዳንድ ሐሜቶች ይሰማሉ። አንተ ከዚያች አብሳይ ጋር ስላለ የፍቅር ግንኙነት ማለቴ ነው። ከኔ ጋር ምንም ግንኙነት የለውም ወይም አያገባኝም። ሳማት፣ ተዳራት እንዳሻህ። ነገር ግን አገር ይወቅልኝን ምን አመጣው? እንዲህ እስክትሆን ድረስ ምንድነው? እና እባክህን በሚስጥር አድርገው እንዴ። ላሳስብ የምወደው ይህንን ነው። የትምህርት ቤቱ አንጋፋ መምህር መሆንን አትዘንጋ። ወዲያው ሐኒፍን ላብ አሰመጠው፣ ራሱንም ሳተ። ሐኒፍ ወደ ቤቱ ሲሄድ ልክ ቀፎ ሙሉ ንብ እንደነደፉ ይመስል ነበር። ከመንገድ ሳለ ከተማው ሁሉ በጥላሸት የተቀባ ሱነቱን የሚያይመሰለው፣ ቤቱም ትኩስ ጸብ ተደግሶ ይጠብቀዋል። ምን ነው አልበላ አለ። የመጀመሪያው ተኩስ ራት ላይ ተከፈተ። ስለምንድን ነው እንዲያዘንከው? ፍቅር ነው ያስተከዘ? ማርፋት ሆን እንዲያፈዘዘች? አይዞ ስለ ሁሉም አውቄያለሁ። የኛ ባለ ብዙ ቤት እድሜ ለጓደኞቼ አይኔን ከፍተውልኛል። አንተ አረመኔ ወይኔ ልጅት! አንዴ በጥፊ አላሰችው። ምንም ሳይል ከጠረጴዛው ተነሳ። መሬት የከዳችው መሰለው። ያለ ኮት ያለ ባርኔጣ ወደ ቫንኪን ቤት ገሰገሰ። ቤት አገኘው። አንተ ጨካኝ አሾክሿኪ ሲል በስድብ ጀመረው። ለምንድነው ስሜን በከተማ ሁሉ ጥላሸት የቀባኸው? ምን በድዬ ነው ክፉ ወሬ ነዛህብኝ? የምን ክፉ ወሬ? የምን ስም ማጥፋት ነው? ስለምንድነው የምታወራው? ማን ነው ማርፋን ስሟል ብሎ ያወራው? አንተ አይደለህ? ንገረኛ፣ አንተ አይደለህም? ጋጦጥ ጎረምሳ። ቫንኪን እሷ አለመሆኑን ለማስረዳት ያልዘላበደው ነገር የለም። በመጨረሻ በቅዱስ ምስል ስር ተንበርክኮ ይምል ይገዘት ጀመር። እግዚአብሔር ያጥፋኝ፣ ብርሃኔን ያሳጣኝ፣ ስለ አንተ አንድስ እንኳ ክፉ ካወራው ድራሽን ያጥፋው። የቫንኪን ንጹህነት ፍጹም አያጠራጥርም። እሱ አይደለም ያንን አስቀያሚ የስም ማጥፋት ታሪክ የደረሰው። ነገር ግን ማን ነው እና ማን? ሐኒፍ አምሮ አዘነ። ይሆናል ያለውን ሁሉ አስቦ በመጨረሻም ለደረሰበት የከፋ አደጋ ደረቱን እየደቃ እኮ ማን ነው ይል ነበር። የሙግት ሀሁ ድርሰት አንቷን ፓቭሎቪች ቼሆቭ፣ ውርስ ትርጉም አብርሃም ረታለሙ። ስራውን በቅርቡ የጀመረው ጠበቃ ችሎት ውሎ በአነስተኛ ጋሪ ፈረስ ወደ ቤቱ በመመለስ ላይ ነው። ስሙ በማያስፈልገን በአንድ የገጠር ወረዳ ፍርድ ቤት ለአንድ ንብረት በማቃጠል ለተከሰሰ ግለሰብ ጥብቅና ለመቆም ሲወስን ችሎቱ በሕይወቱ ለመጀመሪያ ጊዜ የሚከራከርበት መድረክ መሆኑ መታወቅ ይኖርበታል።
በዚህ ዕለት ነው ከዋለበት ፍርድ ቤት በአሮጌ ጋሪ ፈረስ ወደ ቤቱ በመመለስ ላይ ሳለ የማያቋርጡ ሐሳቦች በአእምሮስ መብሰክሰክ ያዙት። የተከራከረበት ችሎትና ሁኔታው መንፈሱን አቁስሎታል። የመዋረድ የመናቅና ራስን የመጥላት ስሜት ነክሶበታል። በመጀመሪያ በከሳሹ በኩል በጣም በመጥፎና በጭካኔ መንፈስ መወገዙ አንገብግቦታል። ከሳሹ በችሎቱ ፊት አይኖቹን እያስለመለመና ራሱን ትሑት ቅንና በጎ ሰው አድርጎ ለማሳየት የተጠቀመበት የማታለል ስልት አናዶታል። ራሳቸውን እንደ ሳይኮሎጂስት በሚቆጥሩት በተለይም በወጣቱና ራሱን እንደ ፊዚዮኖሚስት በሚቆጥረው ዳኛ ፊት የማታለል ተግባር ሊፈጽም ሲሞክር ውሸትክን ነው ያለመባሉ ቆጥቁጦታል። እንዲያውም አልፎ ተርፎ የእርሱን የመከላከያ ክርክር ለማጣጣል ሆን ተብሎ የተቀነባበረ ሴራ አድርጎ ወስዶታል። ሁለተኛም ጉዳዩን ጠበቃችን ማለት ነው በችሎቱ ፊት በትክክል አላቀረብኩም ብሎ በማሰቡ ራሱን የተናቀና የተዋረደ አድርጎ አስቦታል። በሱ ሳይኮሎጂ ንግግሩ የተቆራረጠና መንተባተብ የበዛበት ነበር። ፊቱ እጅጉን ቀልቶ በምስክሮች ፊት እንጣጥ እያለ ስነ ስርዓት ማጓደሉን ድምፁ እየተነፋነፈ ቃላቱን እያፈነበት የሚፈልገውን መልእክት በትክክል አላስተላለፍኩም የሚል የራስ ወቀስ አለበት። ሶስተኛም በዚህ ምክንያት አቃቢ ሕጉና በእድሜና ልምድ የበለጸጉት ዳኛው ሳይቀሩ የሙያ ስነ ምግባርም በጣሰ መንገድ ችሎቱን ይመሩ የነበረበት መንገድ መጥፎነት ለመከላከል ያቀረባቸው ማስረጃዎች ተቀባይነት የላቸውም በማለት እስከ ማጣጣል ያደረሳቸው መሆኑን ገምቷል። እሱ በያዘው ጉዳይ ላይ በጭቦ ለመፍረድ ያላቸውን ፍላጎት ከዓይነ ውሃቸው መረዳቱና ንግግር በሚያደርግበትም ወቅት ሊቀልዱበት ሊያሾፉበት የሞከሯቸው የለበጣ የአግቦ ንግግሮች ማንን ሊያግዙ እንደሚፈልጉ የሚጠቁም ግልጽ መልእክት ነበረው ባይ ነው። የቀረቡትን አስተያየቶች አናንቆና አራክሶ በመተርጎም የደደቡን ተከራካሪን ልብ ያጀገኑት ለምን እንደሆነ ግልጽ ነው ካለ በኋላ የነበረውን ቅሌት መቋቋም ባለመቻሉ ዘሎ ሮጦ ወደ ዋናው ዳኛ አጠገብ ደርሶ እንጣጥ እያለ በንዴት መንቀጥቀጥ ውስጥ ከቆየ በኋላ ስለ እርሱ ምን እያሰቡ እንደሆነ እንዲያብራሩለት ዳኛውን መጠየቁን አስታውሶ ችሎቱ እንደተበተነም ደረጃውን በመውጣት ላይ የነበረውን አቃቢ ሕግ አስቁሞ ባልተሰሙ ማኩተምተሞች ስድብጥ ያቀመሰው። የተናደደውና በሐሳብ የተዋጠውም በዚሁ ምክንያት ነው። በመጨረሻም በጠንካራው ልቤ ስር የሚንተከተከውን ሐሳቤን ዝርግፍግፍ አድርጌ ለ50ኛና ለ60ኛ ጊዜ ደጋግሜ አልፎም ለ100ኛ ጊዜ ለመናገር ወደ ኋላ አልልም ነበር አለ። አንገቱን በካፖርት ኮሌት ታስሮ ወሽቆ የሚገርም ነው ከጥቃት ሁሉ የከፋ ጥቃት አለ ባገም ጠቀም አካሄድ ላይ በሚገኘው የጋሪ ፈረስ ንቅናቄ እየተወዛወዘ። አብቅቷል ከነ ሕጋዊ ሙያቸው ገደል ይግቡ። ከእንግዲህ ወደዚያ ችሎትም ሙያም አልመለስም። ከነዚህ አይነት ጨዋ መሳይ ሰዎች ካሻጥራቸውና ከመርዛቸው መራቅ አለብኝ። ገለልተኛ መሆን ትልቅ ጥቅም አለው አለና ወደ ጋሪ ነጂው ድንገት ዞር በማለት ንዳው እንጂ ምን አባክ ታሽኮረመመዋለህ ገሰጸው። ሬሳ ተሸክመ የምትጓዝ ነው እኮ የምትመስለው፣ ንዳው ባክህ አለው። ንዳው ባክ እያለ በማሾፍ መልክ የጋሪ ነጂው ንግግሯን ደጋገማትና መንገዱን አያዩትም እንዴ? አባጣ ጎርባጣ ነው። በዚህ ላይ ጭቃውን ይንሸራትታል። በእንደዚህ ያለ መንገድ ላይ ሊነዳ ቢገደድ ሰይጣን እንኳን 2 ጊዜ ለማሰብ ይገደዳል። አየሩ እውነትም ከእግዚአብሔር የተላከ ቁጣ ይመስል ክፉኛ ይበርዳል። ጭቃው ድጡ አይጣል ነው። እውነትም እንደ ጠበቃችን የተበሳጨ ይመስላል። ጨለማውን ሰንጥቆ በመምጣት ድምጽ እያሰማ የሚጋረፈው ነፋስ፣ በተለይም እየጨመረ የመጣው ነጎድጓድና በረዶ የቀላቀለው ዝናብም የጋሪውን እግሮች መዘውር ውስጥ እያላቆጠ የሚገባው ጭቃ ጉዞውን የኤሊ ያደረገው። የመንገዱ አባጣ ጎርባጣ እዚህም እዚያም የሚደነቀረው ትንንሽ ጉድጓድ የነኳኩት ድልድዮች ሁሉም የሚያበሳጩ ነበሩ። በጣም ድቅድቅ ጨለማ እየሆነ ነው ያሉኝ ቦታ በዚህ ሁሉ መሰናክል ውስጥ አልፈን ጠዋት እንኳን መድረስ አንችልም። ሌሊቱን ሉቃስ ቤት ብናሳልፍ ይሻላል በማለት ጋሪ ነጂው ከሐሳቡ አናጠበው። ሉቃስ ደግሞ ማን ነው ጠየቀ ጠበቃችን። እየሄድን ባለበት በኩል ከቅርቡ ደን ውስጥ የሚኖር ደካማ ሽማግሌ ነው የቤቱ ባለቤት። ጥቂት እንደተጓዙ ውሻ ጮህና ከቤቱ ውስጥ ፈዛዛ የኩራዝ ብርሃን እያጨለጨለች ባለቤቱ ብቅ አለ። ባለ ታሪካችን የደረሰበት ምዕራፊን ይመስላል። ፈረሱን እንደቆመ መስኮት ሲከፈትና ሉቃስ ሲቀበላቸው ከፍተኛ እርካታ ተሰማው። ሰላምታ ተለዋወጡና እዚህ ማደር ይቻላል ጠየቀ ጠበቃው። ባለቤቱም እያስገባቸው በእርግጥ 2 እንግዶች ቀድሞ ቦታ ይዘውባቸዋል። ሆኖም በዚህ በኩል ነው መንገዱ። ጠበቃው አጎንብሶ እንደገባ በተመለከተው ነገር ምክንያት ከመቀስበት ወደ ቀድሞ የቀቢጸ ተስፋ ስሜት ተመለሰ። እኒያ መንፈሱን ያወኩትና በኑሮ ላይ የተለወጠ አስተያየት የፈጠሩበት ሰዎች በአነስተኛ ጠረጴዛ ዙሪያ ጭልጭል ምትል ሻማ እያበሩ ተቀምጠዋል። አቃቢ ሕጉና ከሳሹ ሰውዬ እንደርሱ ሁሉ ከዋሉበት ስፍራ ከችሎት ሲመለሱ መሽቶባቸው ከሉቃስ አዳራሽ ለማደር በመገኘታቸው ነው።
ተወዳጁ ባልደረባችን ምን እግር ጣለ? ወቸ ጉድ! ና ወደዚህ። ይሄ የተረገመ ዝናብ እንደኛው ያልሆነ ቦታ እንድታድር አመጣ። እንተቀመጥ እንጂ አሉት እየተቀባበሉ። በጠበቃችን አስተሳሰብ እነዚህ ወራዳ ግለሰቦች እሱም በሚመለከቱ ጊዜ አንዲት ቃልም ሳይተነፍሱ ከተቀመጡበት ተነስተው ድራሻቸው እስኪጠፋ በአፍረት መደበቅ ይጀምራሉ ነበር ግምቱ። ነገር ግን እንዲህ ያለው የፈንጠዝያና የወዳጅነት አባባል አንደበቱን ዝግት አደረገው። ግራ የሚያጋባ ነገር ነው አለና ደረቱን በኩራት ነፍቶ ለራሱ ማኩተምተም ጀመረ። በመካከላችን ከተካሄደው ከዚያ ሁሉ ውርደት አዘል አስተያየት፣ ነቀፌታና ቅሬታ በኋላ ከነዚህ ሰዎች አንደበት ተወዳጁ ባልደረባችን የሚል ቃል መስማት ምንኛ የሚገርም ነው አለና ፊቱን አዙሮ ጀርባውን ሰጣቸው። አቃቤ ሕጉ የጠበቃውን ሁኔታ ካጤነ በኋላ ወደ ጊዜያዊ ጓደኛው ወደ ከሳሹ ፊቱን በመመለስ ጨዋታቸውን ቅድም ካቋረጡበት ቀጠለ። ማው በርግጥም ባነበብኳቸው አረፍተ ነገሮች ውስጥ ሳይቀር እርስ በርሳቸው የሚቃረኑ ነገሮችን አግኝቻለሁ። ለምሳሌ የወረዳው ፖሊስ አዛዥ ሕይወቷ ያለፈው ደሃ ሴት እንግዶቹ ከነበሩበት አካባቢ ለቃ በምትሄድበት ጊዜ በመጠጥ ብዛት በስካር እያንቧረቀች ወደ 3 ኪሎ ሜትር ሄዳ ነው የወደቀችውና ሕይወቷ ያለፈው ይላል። ነገር ግን እንደዚያ ያጓራችና እየተንገዳገደች 3 ኪሎ ሜትር በእግር ተጓዘች ማለት እንዴት ሆኖ አያሰኝም? አቃቤ ሕጉ እንዲህ በሚናገርበት ሰዓት አግዳሚው ላይ የተቀመጠው የኛው ባለ ታሪክ ማለትም ቁጡ ጠበቃ ደግሞ ዙሪያውን ባይኑ እያማተረ መውደቂያውን ፍለጋ ላይ ነበር። ጠበቃችን መሰሪዎች አለ በሐሳቡ። ካዋረዱህና አንገትህን ጭቃ ውስጥ ከዘፈቁ በኋላ በመካከላችሁ ምንም ነገር እንዳልነበር ሁላ ተወዳጁ ባልደረባችን ይባልልኛል አለና ፊቱን ወደ ሉቃስ በኩል መልሶ ታዳምጠኛለህ አቶ ሉቃስ? እዚህ ክፍል ውስጥ መቆየት አልችልም። ሌላ ክፍል ይኖርሃል፣ ጨምሬ ከፍላለሁ። በጣም ከተቸገሩ ክፍል ሳይሆን መተላለፊያ ኮሪደር አለ፣ እዚያ አይነጠፍልዋ። እንግዲህ ብርዱ ግን የሚቻል አይደለም አለ። ኡፍ እንዴት ያለ ብርድ ነው! ይሄን ባውቅ ኖሮ እኮ ትንሽ የሚጠጣ ነገርና መጫወቻ ካርታ ይዤ መጣ ነበር። ለነገሩ ሻይ ቅጠል ይዣለሁና ማፊያ ነገር አያጡልንም አይደል አቶ ሉቃስ? እንደው ምድጃና ሻይ ማፊያ ነገር አይኖራችሁም አለ ከሳሽ ጣልቃ ገብቶ። ከግማሽ ሰዓት በኋላ ሉቃስ የቆሸሸ ምድጃና ማንቆርቆሪያ ከ3 ሲኒዎች ጋር ይዞ ደረሰ። እሰይ ሻይስ አገኘን አቶ ሉቃስ፣ እንግዲህ ስኳር አቅርብልና አለ ከሳሽ። የምን ስኳር ጌቶቼ? ጫካ ውስጥ መሆናችሁን ረሳችሁት? አየ ከተማ ሰው። ሉቃስ ከልቡ እየሳቀ መልስ ሰጠ። ሰውየውም ከሌለማ ምን ይደረጋል፣ ይቅርታ እንዲሁም ቢሆን እንጠጣለን አለ። አቃቤ ሕጉ የቀረቡለትን 3 ሲኒዎች እያንቆረቆረ ሞላቸው። ጠበቃችን ይህን በተመለከተ ጊዜም ወደ ንዴታዊ ሐሳቡ ተመለሰ። ሶስተኛው ሻይ ለኔ መሆኑ ነው እንግዲህ። ይገርማል፣ ክፉ ሰዎች ደጋግመው ፊት ላይ ከተፉብ በኋላ አብረሃቸው ሻይ እንድትጠጣ ይቀዱልሃል። እነዚህ ሰዎች ክብረ ቢሶች ናቸው። ቆይ ሉቃስን ሌላ ብርጭቆ እንዲያመጣልኝ ጠይቀውና በሞቀ ባዶ ውሃ ጠጣዋለሁ። ለዚያውም ማናቸውም የሌላቸውን ስኳር አለኝ። ሉቃስ ግን ቢጠየቅም 4ኛ መጠጫ አልነበረውም። ያለውን አቅርቧል። እንደምንም መስተናገድ ነው እንግዲህ። ባለ ታሪካችን ዘወር ሲል ጠላቶች የሚላቸው 2 ግለሰቦች ሲጠቃቀሱበት አያቸው። ቀጥሎም በሹክሹክታ ሲያወሩ አዳመጠ። ምንድነው የሚያስቅህ? ከሳሹ አቃቤ ሕጉን ጠየቀ። እኛ ስኳር የለንም፣ እሱ ደግሞ ሻይ ቅጠል። ይህ ራሱ የሚያስቅ አይደለምን? ምን አይነቱ ነገር አቀጣጣይና አካባጅ ወጣት ነው? ወደ ጠበቃው አተኩሮ ካየ በኋላም አፍንጫን ወደኛ የሻይ ጠረም በኩል አታዙረው። ሻይ ቅጠላችን ማንኛውም ኩሻንኩሽ ፋብሪካ ያመረተው እንዳይመስልህ። በእርግጥ ለራሴ ያለ ክብር ይህንን ሻይ እንዳጠጣ የማያግድ ከሆነም አንቃወምህም፣ ግን በምላሹ ስኳር እንድትሰጠን ጠይቀሃለን። አቃቤ ሕጉ ተፈላሰፈ። አኩራፊያችን መልስ አልሰጠም፣ ግን ለራሱ ማሰቡን ቀጠለ። ብልግናቸው ይሰድቡሃል፣ ያዋርዱሃል፣ ደግሞም ለብቻ ሸሽተ እንዳትገላገላቸው ይከታተሉሃል። ብቻህን አትሆናትም ይሉሃል። ነገሮችን አቃለው እንዳይመለከቱ በችሎት ላይ የመከርኳቸው ረስተውታል ማለት ነው። ከእንግዲህ ወዲያ ከኔ የሚያገኙት ነገር አይኖርም። ትዕግስት ጥሩ ነው። መልስ ሳልሰጣቸው ዝም ብዬ ጋደም ብል ሳይሻል አይቀርም ካለ በኋላ ከምድጃው አጠገብ ከተዘረጋው ጀንዲ ቁርበት ላይ ጋደም አለ። ከሳሽ የተባለው ግለሰብ በበኩሉ ማጉረምረም ጀመረ። ምን አይነት አሰልቺ ነገር ነው! ብርዱ ብርድ አይደለም፣ ጨለማው መጽሐፍ አያስነብብ፣ መኝታ የለ ካለ በኋላ ለአቃቤ ሕግ ወዳጁ ጥያቄ ያቀርባል። ያቺ ጥያቄ መነሻ ሆና ለ2 ሰዓት ያክል የሞቀ ክርክር ተካሄደ። ሆነም ቀረም ክርክራቸው አብቅቶ አቃቤ ሕግ ከአኩራፊ አጠገብ ጭንቅላቱን በራሱ ኮት ጠቅልሎ ተጋደመና በቃ ይህን ባልደረባችንን እንቅልፍ አንንሳውን ተኛ አለ ለከሳሹ። ከሳሹም በተመሳሳይ መንገድ በዚያኛው በኩል ተጋደመና አኩራፊን ከመሃል አደረጉት። ከሳሽ ተብየው እውነትህን ነው አንረብሸው፣ ለመሆኑ እንቅልፍ ወስዶት ይሆን እንዴ
ይሄ ባልደረባችን ተኝተሃል? እነዚህ መሰሪዎች ብቸኝነትን እንኳን ከለከሉኝ አለ አኩራፊ ራሱ ለራሱ። ተኝቷል እባክህ፣ ባይተኛ ኖሮ ዝም ይል ነበር። አቃቤ ሕግ በተራው መለሰ። በዚህ የገማ ያሳማ ማደሪያ ቦታ እንደተኛ እንቅልፍ የሚወስደው ፍጡር የሚገርም ነው መቼም። በግራና በቀኝ ከበው በነገር የሚያቆስሉትን እነዚህን አረመኔዎች ምን ማድረግ እንዳለበት እያሰላሰለ በንዴትና በኀፍረት ተዋጠ። ብድግ ብሎ ከቆመ በኋላ አንድ ነገር ለመናገር ፈለገ፣ ግን አቃተው። የትናንቱን በፍርድ ቤት የደረሰበትን ውርደት አሰበና ወደ ውስጡ አለቀሰ። በድብቅ ተንሰቀሰቀ። ምን ሆኖ ነው የሚወራጨው? አቃቤ ሕግ ብድግ አለና ጌታዬ ምን ነው ደናማ አይደሉ እንዴ አለው። ከሳሽ ዘሎ ቆመና ምን ነው አመመህ እንዴ በማለት ጠየቀው። ቀን ሙሉ ውርደት፣ ቀን ሙሉ ጭካኔ፣ እንደገና ሌሊቱን ውርደት፣ ስቃይ፣ መከራ በቃኝ አኩራፊ ጮኸ። ምንድነው ውርደቱ ጌታው? ማን እስኪ ውሃ አምጣለት እንዴ? ምን ሆንክ? ምንድነው እንዲያስቆጣ? የኔ መልአክ ምናልባትም ችሎት ላይ ለክርክር ስትቀርብ የመጀመሪያ በመሆኑ ይሆን ሂደቱን እንደ ውርደት የቆጠርከው? ምንም ማለት አይደለም እኮ የተለመደ አሰራር ነው። ስለዚህ በደንብ እስኪወጣል አልቅስበት። እኔም ችሎት ላይ ቀርቤ በተከራከርኩባት የመጀመሪያው ዕለት በተፈጠረብኝ ስሜት ራሴን እስከ ማንጠልጠል የሚያደርስ ውሳኔ ላይ ደርሼ ነበር። ነገር ግን በዚያ ፋንታ ስቅስቅ ብዬ አለቀስኩ፣ ወጣልኝ። ይኸው ምንም አልሆንኩ አለሁት። አቃቤ ሕጉ ነበር። ሙሉ ቀን ውርደት፣ ጭካኔ፣ ጥላቻ። ኡፍ! አኩራፊያችን ይብሱን ወደ መንሰቅሰቅና እየተላለፈ ምን እንደምትል አልገባኝም። ችሎቱ ላይ መሆን የነበረበት ተከናወነ። አንተም ጥሩ ተከራክረሃል እንዴ? ያቀረብከው ሐሳብ በሚገባ ተብላልቷል። ሁሉም ሰው በአድናቆት አዳምጧል። እኔ የመጀመሪያ ክርክሬን መከላከያዬን አስታውሳለሁ። አንድ ሙዚቀኛ እዚያም ቡጥ ያወጣ አንድ ሱሪና ካፖርት አበድሮኝ ነበርና በዚያ ክስ መስርቶብኝ ችሎት ላይ በቀረብኩ ጊዜ ተመልካቹ ሁሉ የለበስኩትን ሱሪ እየተመለከተ የሚስቅብኝ አድርጌ በመገመት ላይ ነበርኩ። አቃቤ ሕጉም እያሽካካብኝ ነው ብዬ አሰብኩ። የኔ ጌታ አንተ ያደረከው ሕግን የጠበቀ ተገቢ ክርክር እንጂ ሌላ አይደለም። የሆነው ነገር ሁሉ ባንተ አልተጀመረም። በችሎት ላይ የመጀመሪያ ክርክር የሚያደርግ ሁሉ ጣፈንታ ነው፣ ባንተም አያቆምም። እባክህ አትበሳጭ። እያፌዛችሁብኝ አልነበረም? አንተን እያየን እየሳቅንብህ አልነበረም ነው የምትሉኝ? ጠየቀ አኩራፊ ጠበቃው። በጭራሽ አንተ በምናቤ ገመትከው የተደረገ መሰለ እንጂ በጭራሽ። ማንም የመጀመሪያ ክርክሩን ችሎት አንተ ባየኸው መልክ ነው የሚተረጉመው። መደዳውም በችሎት ላይ የነበሩት ሁሉ ፈዘውና ባትኩሮት ይመለከቱ ነበር። ንግግርን እያደመጡ እንጂ አንተን ለማዋረድ በንቀትና በጥላቻ አይኖች እየተመለከቱ አልነበረም። ይህን ሐሳብን በክፉ የተረጎምኩ አንተው ነህ። ልክ አይደለሁም? አዎ ልክ ነኝ። እባክህን ጠጣ የኔ ጌታ። አዎ ወደ ልቦና ተመለስ። አኩራፊያችን ጠላቶቼ በሚላቸው ባልደረቦቹ ግራና ቀኝ ተከቦ የሁለቱንም ካፖርት አልብሰውት እንደ ሕፃን አይዞህ እየተባለ አንቀላፋ። ቀኑን ሙሉ ሲጨነቅበት የዋለው ሐሳብ አይምሮ የፈጠረው መሆኑን ተቀብሎ ከራሱ ጋር ካልታረቀ ጥሩ አይደለም መቼም። ቦት ጫማዎቹ ከአንቷን ቼሆቭ። ትርጉም አብርሃም ረታለሙ። ፒያኖ በመቃኘት ሥራ ላይ የተሰማራው ሙርኪን የገረጣ ገጹን ሙልጭ አርጎ ተላይቶ ጆሮቹ ሲወተፋቸውን የጥጥ ብጫቂዎች በቅጡ ያበጃጀ በሩን ከፈተና ወጥቶ ኮሪደሩ መሃል ቆሞ መጣራት ጀመረ። ሴሚዮን! የግቢያቸው ተላላኪ ሴሚዮን ሲሮጥ ደረሰና ከፊቱ ገጭ አለ። ሙርኪንም በቁጣ ምን ነካ ሴሚዮን? ህመምተኛ መሆኔን ታውቃለህ እንዴ? ቁርጥማቴ ከተነሳ ምን ያክል እንደሚያሰቃየኝ የምታውቅ መሰለኝ። ጫማዎችን አጽድተህ ወዲያውኑ ለምንድን ነው ከቦታው ማትመልሰው? የት ነው ያደረካቸው? ሰራተኛው ሴሚዮንም ራመድ አለና ወደ ሙርኪን ክፍል ከገባ በኋላ ሁልጊዜም ቦት ጫማዎቹን ካጸዳቸው በኋላ ወደሚያስቀምጥበት መደርደሪያ ሄዶ ቢፈልግ አጣቸው። አስከተለናም ትናንትና እንዳጸዳኋቸው እዚህ ቦታ ያኖርኳቸው መስሎኝ ነበር። ምናልባት ትናንት በተሰላቸ መንፈሱ ስለነበርኩ ሳልሳሳት አልቀረሁም። እዚህ ግቢ የሚበዛው ሰው ቦት ጫማ ነው ያለው። እንደምገምተው ያንተን ቦት ጫማ ከዚህ ጎን ካለችው ተዋናይት ክፍል ውስጥ ነው ያኖርኩት ማለት ነው አለ። ይቅርታ በሚጠይቁ አይኖች ውስጥ የጥፋተኝነት ስሜት እየተነበበ ሴሚዮን ቸኩሏልና እድሜ ላንተ እቺን ሴት በአንተ ምክንያት ሄጄ ላስቸግራት ነው ማለት ነው ካለ በኋላ ወጥቶ በራፏ ላይ በመቆም እንደማሳላልና በጥንቃቄ በሩን መቆርቆር ያዘ። ማልበል አለች። እኔ ነኝ ይቅርታ አለና ጉሮሮውን ካጸዳ በኋላ ስላስቸገርኩ ይቅርታ።
ህመምተኛ በመሆኔ ተቸግሬ ነው። ቁርጥማት አለብኝ። ሐኪም ሁልጊዜም እግሮቼን በሚሞቅ ነገር ውስጥ እንዳቆያቸው መክሮኛል። በተለይም የእመቤቴ ሆይ ሼቪሌትሲን ፒያኖ መቃኘት ከጀመርኩበት ጊዜ አንስቶ ጫማዎቹን አድርጌ መሄዴ ግድ ሆኖብኛል። የምትለው አልገባኝም። የምን ፒያኖ ነው አለች፣ ፒያኖ የሚለውን ቃል ረገጥ አድርጎ ሲናገር በመስማቷ። ጉዳዩ ፒያኖ አይደለም። ሴሚዮን ሰራተኛችን እንደጠቆመኝ ከሆነ ቦት ጫማዎቼን ካጸዳቸው በኋላ በስተት ወደዚህ ክፍል አምጥቷቸዋል ማለት ነው እና ጫማዎቼን ፈልጌ ነው። የአልጋ መንሳጠጥ፣ የነጠላ ጫማ እርምጃ፣ የቁም ሳጥን መከፈትና መዘጋት ድምጾች ሲሰሙ ከቆዩ በኋላ በሩ ተከፈተና እጆቿን ብቻ ወጣ አድርጋ ጫማዎቹን እግሩ ስር ጣለችለት። ሞርኪን አፈፍ አድርጎ አነሳቸውና እየተቻኮለ ወደ ክፍሉ ደረሰ። ማድረግ ሲጀምር በተመለከተው ነገር ይበልጡን ተናደደ። እንዴ ሁለቱም የግራግር ጫማ? ስማኝ ሴሚዮን፣ እነዚህ የኔ አይደሉም። የኔ ጫማዎች ቀይ ክርና ቀዳዳ አላቸው፣ ደግሞም የተጣፈ ነገር የለባቸውም አለና ለሴሚዮን ወረወረለት። ሴሚዮን ጫማዎቹን አንስቶ እያገላበጠ ሲመለከታቸው ከቆየ በኋላ በተጨነቀ ድምፅ አወኩት፣ የፓቬል አሌክሳንድሮቪች ናቸው ሲላኩ ተመተመ። ማን ነው ፓቬል አሌክሳንድሮቪች? ጠየቀ ሞርኪን። ተዋናዩ ሰውዬ ነው። ሁልጊዜ ማክሰኞ ማታ ብቻ እየመጣ እያደረ የሚሄድ ሰውዬ ማለት ነው። ያንተንም የሱንም ጫማ አጽድቼ እሷ ክፍል አኑሬው ነበር ማለት ነው። እንግዲህማ ምን ታደርጋለህ? ሂድና የራሴን ጫማዎች አምጣልኝ። ሞርኪን አንባረቀበት። ከሄደ 1 ሰዓት አልፎታል። ከየት አገኘዋለሁ? ለመሆኑ የት ነው የሚኖረው? ምን አባት ያውቄ። ስለሱ የሚታወቅ ነገር ቢኖር ማክሰኞ ማታ ብቻ የሚመጣ መሆኑ ነው። ይመጣል፣ ሌሊቱን እዚያ አሳልፎ በጠዋት ይሄዳል። የራስን ጫማዎች ለማግኘት ያለህ ዕድል እስከሚቀጥለው ማክሰኞ መጠበቅ ብቻ ነው አለ ሴሚዮን። ተመልከት የሰራውን አንተ ደደብ፣ እግሮች ደንዝዘዋል። አሁን የወይዘሮ ሼቪሌትሲን ፒያኖ ለመቃኘት መሄጃዬ ሰዓት ደርሷል። እግሬ እንዲደንዝዞ በነጠላ ጫማ ልሄድ ነው? ምን አማራጭ አለ? ለአሁኑ ይሄንኑ አድርገህ ወደ ሥራ ቦታ ሂድ። አመሻሽ ላይ ሰውዬ ወደሚሰራበት ቲያትር ቤት ሄደ ብሊትሳኖቭን አገናኙኝ ትልና ጉዳዩን አስረድተው ጫማዎቻችሁን መለዋወጥ ነው። ሌላ ምን አማራጭ አለ? አይ ወደ ቲያትር ቤት አልሄድም ካልክም እስከሚቀጥለው ማክሰኞ ትዕግስት ካደረግ እሱ ራሱ ይመጣል አለው ፍርጥም ባለ አስተያየት። ለመሆኑ እሱ ራሱስ እንዴት ሁለት አንድ አይነት እግር ጫማ ሲያደርግ አልታወቀውም አለና በመገረም እየጠየቀ ጫማዎቹን ለማድረግ ሙከራ ያዘ። ሴሚዮን አፉ ስራ እንዳይፈታ ያክል መቀበጣጠር ቀጠለ። ችግር ይሆናል። ደህንነት መቼም አያስደርገን የለ። የተሻሉትን 2 ጥሩ ጫማዎች መርጦ ማድረግ ይሆናል። የተዋናይ ደሞዝ እንደምታውቀው አነስተኛ ነው። ሞርኪን ጣልቃ ገብቶ ንግግሩን አቋረጠው። ይሄኔ በሰው ጫማ መድረክ ላይ እየተንጎራደደ 10ሩን መነባነብ እየዘላበደ ይሆናል። እኔ ወይ አስተዳዳሪ ወይ አገረ ገዢ ብሆን ኖሮ እነዚህን ተዋናይ ተብዬዎችን እንዳሉ ወደ ገሃነም ነበር ምልካቸው እየተናገረ 2ቱን የግራግር ጫማዎች በመከራ እየጎተተ አድርጎ ተነሳ። ሰዓቱ እየደረሰበት በመሆኑ እየተወናከረ ወደ ሥራው ቦታ ሄደ። ወይዘሮዋ ቤት ደርሶ ሥራውን አጠናቆ ወደ ሌሎቹም ፒያኖ አስቃኞች ሰፈር እየተዘዋወረ የዕለት እንጀራውን ሲሸቃቅል ዋለ። በያለፈበት ጎዳና ሰው ሁሉ ጫማዎቹን እያየ የሚጠቃቀስበት እየመሰለው በመሸማቀቅ ተሰቃየ። ከህሊና ስቃዩ በላይ የተጣፈውን ጫማ በሱሪው ጫፍ ለመሸፈንና አካሄዱንም ለማስተካከል የደረሰበት አካላዊ ስቃይ ይብስና ያስገርምም ነበር። ሞርኪን እንደተመከረውም ምሽት ሲደርስለት ወደ ቲያትር ቤቱ አቀና። ለአምላክ ምስጋና ይግባውና ከቲያትር ቤቱ መግቢያ በሚያውቀው ዋሽንት ተጫዋች አማካኝነት ተዋንያኑ ወደሚገኙበት የመድረክ ጀርባ አለፈና ወንድ ተዋንያኑ ብቻቸውን ከተሰባሰቡበት ክፍል ሲደርስ አንዳንዶቹ ልብስ ይለውጣሉ፣ አንዳንዶቹ ሜካፕ ይቀባባሉ፣ አንዳንዶቹም ያጨሳሉ። ብሉበርድ የተባለውን ተውኔት የማብቂያ ትዕይንት የመጨረሻውን ልምምድ በማድረግ ላይ ከነበሩ 2 ሰዎች አጠገብ ደረሰ። በወቅቱም ብሉቢርድ የተባለው ገጸ ባህሪ ለንጉሥ ባውቤጅ አውቶማቲክ ሪቮልቨር ሽጉጥ እያሳየው ግዛኝን ሽጉጥ ኩርስክ የሚባል ሀገር የርኩ ጊዜ በ8 ሩብል ነው የገዛሁት። በጣም ጥሩና ውጤታማ ሽጉጥ ነው። ግዴለም እኔ በ6 ሩብል ሸጥልሃለሁ ሲለውና ተጠንቀቅሶ ሽጉጥ እንደጎረሰ ነው ሲባባሉ ነበር ባለ ታሪካችን አጠገባቸው የደረሰው። ካጠገባቸው ቆመና አቶ ብሊትሳኖቭን ላገኝ እችላለሁ አለ። ሴሚዮን የነገረውን ሰውዬ ስም ከማስታወሻው እያየ ብሊትሳኖቭ እኔ ነኝ አለው የብሉቢርድን ገጸ ባህሪ በመለማመር ላይ የነበረው ሰውዬ። ቀጠለናም ምን ልርዳህ አለው። በማስቸገር ይቅርታ፣ እመነኝ ወንድሜ፣ ከፍተኛ የቁርጥማት ህመም ያሰቃየኛል። ሐኪም እግሬም በሙቀት ውስጥ ማቆየት እንዳለብኝ አስጠንቅቆኛል። ብሊትሳኖቭ አቋርጠው ጉዳይን ባጭሩ ተናገር፣ ምንድነው የፈለከው? ምን መሰለ፣ ትናንትና ማታ በከበርቴው ቡካቲየቭ ግቢ ውስጥ በ64 ቁጥር ክፍል ነበርክ አይደለም እንዴ? በድንገት ንጉሥ ባቡቼቭ ማለትም ገጸ ባህሪው አጓራ።
የኔ ባለቤት ባልከው ቁጥር 64 ውስጥ ነው የምትኖረው። ምን ተፈጠረ? የትስ ነው የምታውቃት? አለው አይኖቹን እያጉረጠረጠ። እንግዲያውማ የእርሶ ሚስት ናት ማለት ነው ቦት ጫማዎቹን ከ64 ቁጥር አውጥታ አለሳቸው የሰጠቻቸው። ምን መሰሎት፣ የኔን ጫማ ከቤቴ አጣሁት። ከዚያም ሰራተኛችንን ሴሚዮንን ጠራሁትና የት እንዳደረገ ጠየቅኩት። በ64 ቁጥር ውስጥ በስህተት እንዳኖረው ነገረኝ። እናም ወደ ብሊትሳኖቭ እያመለከተው ከእሳቸው ጫማ ጋር መቀያየሩን ጠቆመኝ። ከዚያም ወደ ብሊትሳኖቭ ዞር ብሎ እርሶ ከዚያ ቤት አድረው ሲወጡ በስህተት የኔን አንድ እግር ጫማ አድርገው ነው የወጡት። ብሊትሳኖቭ ተደናገጠና ሰውየው ምንድን ነው የምታወራው ካለ በኋላ በመገረም ቀጠለ። ቲያትር ነው ምንድን ነው ይዘልኝ የመጣው? የመጣሁት ለአንድ ጉዳይ ብቻ ነው፣ ቦት ጫማዎቼን ፍለጋ። በ64 ቁጥር ውስጥ አድረዋል አይደል? አድረዋል ወይስ አላደሩም? መቼ? ትናንት ማታ። ባይና አይተኛል 64 ቁጥር ውስጥ? እኔ አላየሁትም አለና በመገረም መልክ ቁጢት ካለ በኋላ ጫማዎቹን አውልቆ እያኖረ እኔ አላየሁትም፣ ግን ወደ ንጉሥ ባቡቼ እየጠቆመው የእሳቸው ሚስት ግን ይህን የተለወጠውን የእርሶን ጫማ የሰጠችኝ በመሆኑ ነው አለ። ብሊትሳኖቭም ባለቤቷ ፊት ሚስቱን ባላደረገችው ነገር ስሟን ማንሳት ከፍተኛ ወንጀል ነው እያለ በመናገር ላይ የነበረ ቢሆንም በተደፈረው ባል ቆስቋሽነት አካባቢው በከፍተኛ ግርግርና ድንገተኛ ጩኸት ተናወጠ። ንጉሥ ባቡቼ በቁጣ ጠረጴዛውን በቡጤ አጎነው። በቡጤው ድምፅም በወዲያኛው ክፍል ከነበሩት ሴት ተዋንያን አንዷ በድንጋጤ ራሷን ስታ ወደቀች። ብሊትሳኖቭ እየተመለከተው ይህን ቀባዣሪ አምነነው ይሄ ሁሉ ቁጣ? በዚህ ወሬ ነው እኔን ለመግደል የተነሳኸው? ይህን ዘላባጭ አናቱን ጎልጉያ ያወጣለታለሁ አለ። በማዘጋጃ ቤቱ መናፈሻ አካባቢ ከቲያትር ቤቱ አጠገብ በሽርሽር ላይ የነበሩ ሁሉ ሲያወሩ እንደተደመጠው አንድ ፊቱ የወየበና በፍርሃት የተዋጠ ግለሰብ በሌላ ሽጉጥ በደገነበት ሰው እየተባረረ በባዶ እግሩ ነፍሱን ለማዳን ከቲያትር ቤቱ ሮጦ በመውጣት ከዋናው ጎዳና ገብቶ ሸምጥጧል። ከዚያ በኋላ ምን እንደተፈጠረ ያወቀ ባይኖርም ይልቁንስ ሙርኪን ለ2 ሳምንት አልጋ ላይ መክረሙንና እኔ ህመምተኛ ነኝ ቁርጥማት አለብኝ በሚለው ሮሮ ላይ የሚናገረው ተጨማሪ ብሶት ማግኘቱ ተነግሯል። እኔ የቆሰልኩ ሰው ነኝ የሚል። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።